እነኚህ ቅድም 4 ቲፖችን እነግራቸዋለሁ ብዬ ነበር። ምናልባት እነኚህን ቲፖች በደንብ የተጠቀመ ሰው የተሻለ እድል ይኖረዋል። የማለፍ የተሻለ እድል ስለሚኖረው ሲሪየስሊ እንድትወስዱት እፈልጋለሁ። ስለዚህ የመጀመሪያው የሚሆነው እንግሊሽ ፕሮፊሸንሲ ነው። እንግሊሽ ፕሮፊሸንሲ ምን ማለት ነው? እንግሊሽ ፕሮፊሸንሲ ማለት የእንግሊዘኛን የመናገር፣ የመጻፍ፣ የማዳመጥና የማንበብ ችሎታ ነው። እነኚህን ያካተተ ነው። እንግሊሽ ፕሮፊሸንሲ ሲባል በአጠቃላይ ይህንን ያካትታል። እነኚህ 4ቱን የመናገር፣ የመጻፍን፣ የማድመጥና የማንበብ ችሎታን ያካትታል። በዚህ ውስጥ ይጠቅማቸዋል ብዬ የማስባቸውን ነገሮች እነግራቸዋለሁ ማለት ነው። ይህንን ስኪል እንዴት እናዳብረው የሚለው ነው ዋናው ጥያቄው የሚሆነው ማለት ነው። ቀጣይ የምናነሳው በብዙ ነገር ልናዳብረው እንችላለን። በኢትዮጵያን ኤርላይንስ ውስጥ አሁን በዚህ በሪክሩትመንት ፕሮሰስ ውስጥ በጣም የሚጠቅማቸዋል ብዬ የማስበው ነገር የመናገር ችሎታችን ወይም ስፒኪንግ ስኪል የምንለው ማለት ነው። ስፒኪንግ ስኪል የምንለው የመናገር ችሎታ ወይም የማውራት ችሎታችን ነው። እንዴት ነው ከሰው ጋር የምናወራው የሚለውን ነገር በደንብ ያዩበታል። ይህንን የስፒኪንግ ስኪል እንዴት ላመጣው እችላለሁ የሚለውን ደግሞ ስንነጋገር ብዙ አይነት ሜትድ አለ። ስፒኪንግ ስኪል የምናዳብርበት ብዙ አይነት ሜትድ አለ። ዩቲዩብ ላይም ልታገኙ ትችላላችሁ፣ ወይም ጎግል ላይ ሰርች አርጋችሁ ቻትጂፒቲ ላይም ሰርች አርጋችሁ ልታገኙ ትችላላችሁ። ግን እኔ ከዛ ውስጥ የተመራረጠውን ነገር ልንገራችሁ። የመጀመሪያው ኢሚቴት ማድረግ ነው። ኢሚቴት ማድረግ ምን ማለት ነው? ኢሚቴት ማድረግ ማለት የሆነ ሰው እየተናገረ ድጋሚ የተናገረውን ሰውዬ ድጋሚ መናገር ማለት ነው። በዚህ ላይ የተሰሩ ብዙ አይነት ዩቲዩብ ቪዲዮዎች አሉ። ለዛ እነሱን ገብታችሁ ኢሚቴት በማድረግ እንግሊዝኛ የማውራታችሁን ብቃታችሁን ወይም አፋችሁን ለመፍታት ያገለግላል። ይሄኛው ዋናው ጠቀሜታ እሱ ነው። ብዙ አይነት ጠቀሜታዎች እንዳሉ ሆኖ ግን ዋናው ጠቀሜታ አፋችሁን ማለማመድ ነው። እንግሊዝኛ የመናገር ብቃታችሁን የምታለማመዱት በዚህ አይነት ነው። ኢሚቴት ስታደርጉ ብዙ አይነት ኢሚቴት ማድረግ አለ። በየቀኑ ይህንን ዴሊ ባረጋችሁት ቁጥር ከእንግሊዝኛ ጋር አዳፕት እየሆናችሁ ነው የምትሄዱት። ያ ነገር ደግሞ ለወደፊት ይጠቅማችኋል ማለት አዲስ አይሆንባችሁም። አፋችሁን ለመፍታት አዲስ አይሆንባችሁም። ለእንግሊዝኛው ኢንቫይሮንመንት አዲስ አትሆኑም ማለት ነው። ይሄኛውን በየቀኑ ብታደርጉ ሪክሩትመንት ፕሮሰሱ ላይ ኢንተርቪው ወደፊት ስለሚኖራችሁ ለሱ በጣም ይጠቅማችኋል። ትረስት ሚ በጣም ስለሚጠቅማችሁ ይህንን ብታደርጉት የተሻለ ነው። ሁለተኛው ደግሞ በጣም ይጠቅማችኋል ብዬ የማስበው ነገር ከጓደኞቻችሁ ጋር ማውራት። ከጓደኞቻችሁ ጋር ማውራት እንዴት ነው የምናወራው? ምን እናወራ ለሚለው ጥያቄ ደግሞ ከጓደኞቻችሁ ጋር ብዙ አይነት ወሬ ልታወሩ ትችላላችሁ። ለምሳሌ ዴሊ በጣም ሲምፕል ሆናችሁ ዴሊ የምታደርጉትን ነገር ማውራት ነው። ዴሊ ማውራት ምን ማለት ነው? አሁን ለምሳሌ ቀኑ ሙሉ የምትገናኙ ከሆነ ትናንሽ ነገሮችን ማውራት ነው። ትናንሽ ነገሮችን ይሄንን ስጠኝ፣ ያንን አድርግልኝ፣ ይሄንን አድርግልኝ ምናምን ማለት ሲምፕል የሆኑ ነገሮችን ማውራት ትችላላችሁ። ከዛ ውጪ ደግሞ ቀኑ ሙሉ ማትገናኙ ከሆነ ማታ ማታ የቀን ውላችሁን ማስረዳት መቻል ነው። ቀኑ ሙሉ እንደዚህ ሳደርግ ውዬ ነበር እና አንተስ እንዴት ስታደርግ ነበር፣ ነገ ምን ታደርጋለህ የሚሉትን ብዙ አይነት ጥያቄዎችን እየተጠያየቃችሁ መነጋገር ትችላላችሁ። ያኛው የሚጠቅማችሁ ደግሞ ከእንግሊዝኛ ኢንቫይሮንመንት ጋር በደንብ አዳፕቴሽን እንዲኖራችሁ ያደርጋል። ሲምፕል የሆኑ ኮንቨርሴሽኖችን መጀመር ከቻላችሁ ከጓደኞቻችሁ ጋር ኮንፊደንስ ይሰማችኋል ማለት ነው። ሌላኛው ሊስኒንግ ቱ ፖድካስት ነው። ይሄ የማድመጥ ችሎታችሁን ነው የሚያሳድግላችሁ። የተለያዩ የእንግሊዝኛ ፖድካስቶች አሉ። ኢቨን ኢትዮጵያ ውስጥ የሚሰሩ የእንግሊዝኛ ፖድካስቶች አሉ። ምሳሌ ለመጥቀስ ያህል በት ፈርስት ኮፊ የሚባል የዩቲዩብ ቻናል አለ። እሱን ገብታችሁ ብታዩት ኢትዮጵያዊ አይመስሉም ሆነን ለመናገር። ምክንያቱም the way they talk በጣም የሚገርም ነው እና በደንብ ቼክ አድርጓቸው ከነርሱ ጋር እንግሊዝኛ መለማመድ ትችላላችሁ ማለት ነው። ይሄ የሚጠቅማችሁ ምንድነው? እንግሊዝኛ የመስማት ችሎታችሁን ለማሳደግ ነው የሚያገለግለው። ይሄ የመስማት ችሎታ ደግሞ የሚጠቅማችሁ በኋላ ላይ እንግሊዝኛ ሲነገር አዲስ አይሆኑባችሁ። ብዙ ቃላቶች አዲስ ይሆኑብናል። እንግሊዝኛ ሲነገርብን ምናምን አዲስ እንሆናለን፣ ግር ይለናል ምናምን ስታፍ። ያንን ነገር ደግሞ የምታስቀሩት እንግሊዝኛን ሞር በሰማችሁትና በተረዳችሁት ቁጥር በጣም ይጠቅማችኋል። እና ፖድካስቶችን የተለያዩ ፖድካስቶች አሉ፣ ሊንክ አስቀምጥላችኋለሁ። የተለያዩ የዩቲዩብ ቻናሎች ስላሉ እነሱን ሲሪየስሊ ከወሰዳችሁ ስለሚጠቅማችሁ ለራሳችሁ ስትሉ ይህንን ማድረግ ይኖርባችኋል ማለት ነው። ሌላኛው አፕሊኬሽኖችን መጠቀም ነው። ሪማይንድ ያደርጋችኋል። አሁን አፕሊኬሽኖች የተለያዩ አፕሊኬሽኖች አሉ፣ ግን በዋናነት ዶሊንጎ የሚባል አለ።
ዶሊንጎ ለምን ይጠቅመኛል፣ አፕሊኬሽን መጫኔ ለምን ይጠቅመኛል ሲባል ብዙ ጊዜ እንረሳለን እንደዚህ አይነት ነገር። አሁን ለምሳሌ በተለያዩ ስራዎች ላይ ካለን አሁን በእርግጠኝነት ወይ ስራ ነው የሚኖረን ወይ ደግሞ ተማሪ ነው የምንሆነው። ተማሪም ሰራተኛም ከሆነን ልንረሳ እንችላለን። ሪማይንድ ያደርገናል ማለት ነው። ሞባይል አፕሊኬሽኖች ካሉ ኖቲፊኬሽን ሲገባልን አሃ እንደዚህ ማድረግ አለብኝ ለካስ ምናምን ብለን ማሰብ እንችላለን ማለት ነው። ያ ነገር በጣም ስለሚጠቅማችሁ አፕሊኬሽኖችን መጠቀም ትችላላችሁ። በዋናነት አሪፉ አፕሊኬሽን ዶሊንጎ ነው። ዶሊንጎን በየቀኑ ጌሞችን መጫወት ትችላላችሁ። ወርዶችን ኮንስትራክት እያደረጋችሁ በጣም ፈን በሆነ ዌይ ራሳችሁን ወደ እንግሊዘኛ ኢንቫይሮንመንት ማስገባት ትችላላችሁ ማለት ነው። አጠቃላይ ይህንን ካልኩኝ እንግሊዘኛ ላይ ምንድነው ትሩ ፕሮሰስ ስለሆነ ቢደብራችሁም ቢያስጠላችሁም ያ ነገር ወደፊት ላይፋችሁን ኢዚ ስለሚያደርግላችሁ እንግሊዘኛን ማወቅ ቸል እንዳትሉት ማለት ነው። መጨረሻው የሚሆነው ታይም ማኔጅመንት ነው። ታይም ማኔጅመንት ማለት ነው ሰዓታችንን የማክበር ወይም ሰዓት ማክበር ልበለው። አሁን ለዚህ ኮንቴክስቹዋል ሰዓት ማክበር ልበለው። ብዙ ጊዜ ቀጠሮ ምናምን ስንቀጠር 1 ሰዓት እያረፈድን 30 ደቂቃ እያረፈድን ኖርማላይዝ አድርገነዋል። በዚህ ኢንቫይሮንመንት ላይ ግን አይቻልም እንደዚህ አይነት ነገር። በሰዓቱ ከተገኛችሁ እንደውም እንደ ማርፈድ ነው የሚቆጠረው። የኢትዮጵያን አቪዬሽን አባባል አለው early is on time is late is unacceptable ይላል። ስለዛ early መምጣት ነው on time የሚባለው። ስለዛ on time ስትመጡ ነው early የሚባለው። ሌት ከመጣችሁ ጭራሽ acceptable ስላልሆነ የታይም ማኔጅመንታችሁን በተቻለ መጠን ማስተካከል ይኖርባል። ምክንያቱም ከዚህ በፊት ልምድ መጥፎ ነው። ስለዛ ልምዶች ካሉን የማርፈድ ልምድ የሆነ ቀጠሮ ስንቀጠር የ30 ደቂቃ 1 ሰዓት ምናምን ማርፈድ ኖርማላይዝ ካደረግነው ከዚህ በፊት እሱ ማስተካከል ይኖርብናል ማለት ነው። ምክንያቱም ልምድ በቀላሉ አይተውም። ስለዛ ቀጠሮ ምናምን ሲኖረን ኢትዮጵያን ኤርላይንስ ቀጠሮ ምናምን ሲኖር በተቻለ መጠን ኤርሊ መምጣት ግዴታም ነው። ለዛ በተቻለ መጠን ኤርሊ ስንመጣ ኤርሊ እንስተናገዳለን። ኤርሊ ሁሉ ነገር ያልቅልናል ማለት ነው። ሁሉ ነገር በጊዜ ሂደት ውስጥ ስለሚሄድ በጣም ይጠቅማችኋል። ይሄኛው ላስት በት ኖት ሊስት በሚለው እንውሰደው። ምክንያቱም በጣም ስለሚጠቅም ነው። ይሄን ብዙ ሰዎችን ዋጋ ያስከፈለ ስለሆነ ይህንን እንድትጠቀሙበት ነው። ከተመቻችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቁም ነገር ማየት ከፈለጋችሁ ወደፊት የአቪዬሽን ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይጠቅማቸዋል ብዬ የማስባቸውን ነገሮች በሙሉ ሼር ለማድረግ ዝግጁ ነኝ። እኔ የቴሌግራም ቻናል ስላለኝ ቴሌግራም ቻናል ላይ ኤሮቫ ብላችሁ ሰርች ብታደርጉ ይኖራቸዋል። ግሩፕ እንፍጠር፣ ወደፊት አቪዬተር የሚሆኑ ሰዎችን እንፍጠር እና ተመሳሳይ የሆነ ኢንቫይሮንመንት በመፍጠር ራሳችንን በማሳደግ በዚህ የኢትዮጵያን ኤርላይንስ የሚገቡትን እድሎች እንፍጠር እላለሁ። ቴንክ ዩ ሶ ማች ፎር ሊስኒንግ።